ሰላም ሰላም ቤተሰቦቼ እንዴት ናችሁ? በመጀመሪያ ሁላችሁንም እንኳን ደህና መጣችሁ ብያለሁኝ። ይህ ኢዞ መሐመድ የሚለው የዩቲዩብ ቻናሌ ነው። በመጀመሪያ ቤቱ ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ፣ ላይክ እያደረጋችሁ ጀምሩት። በዚህ ቻናሌ ስለ ፖፖ ላይቭ ያለውን መረጃ ሁሉንም በፓርት እያደረኩ በቪዲዮ በታገዘ መልኩ ሁሉንም አያይዤ አቀርብላችኋለሁ። በደንብ ተከታተሉ። ዛሬ እንደ መግቢያ የሁሉም ጥያቄ የሆኑ ስለ ፖፖ ላይቭ 4 ጥያቄዎች ይነሳሉ። እነዛም ጥያቄዎች የመጀመሪያው ፖፖ ላይቭ ምንድን ነው? ፖፖ ላይቭ ዓላማውስ ምንድን ነው? ፖፖ ላይቭ እውነት ይከፍላል ወይ? እሺ ከከፈለስ በኋላ በምን ያህል ጊዜ ነው ተከፋይ ልንሆን የምንችለው? የሚሉት 4 ጥያቄዎች ይነሳሉ። እነዚህን ጥያቄዎች ሁሉንም እያንዳንዳቸውን ትንትና አድርጌ በስነ ስርዓት አቀርብላችኋለሁ። እሺ ወደ መጀመሪያው ጥያቄ እንሂድ። ፖፖ ላይቭ ምንድን ነው? ያው ፖፖ ላይቭ ምንም የሚያጓጓ ነገር የለውም። በቃ እንደ ሌሎቹ ፕላትፎርሞች ፖፖ ላይቭ እንደ ቲክቶክ፣ እንደ ዋትስአፕ፣ እንደ ኢንስታግራም፣ እንደ ኢሞ፣ እንደ ዩቱብ፣ እንደ ሌሎቹ ፕላትፎርሞች ልክ እንደነሱ ለትርፍ የተቋቋመ ፕላትፎርም ነው። ያው ለየት የሚያደርገው ግን ኢትዮጵያ ላይ ከነሱ በተሻለ መልኩ እየከፈለ ነው ያለው፣ የብዙ ሺህ ሀበሾችን ላይፍ እየቀየረ ነው ያለው ነው በሚለው ለየት የሚያደርገው ማለት ነው እንጂ ለትርፍ የተቋቋመ በቃ እንደ ሌሎቹ ፕላትፎርሞች ገቢ የሚያገኝ ራሱን በማስታወቂያ በኮይን የሚያስተዳድር ፕላትፎርም ነው እንጂ ኖርማሊ 666 እንደዚህ ኢንጂኦ እርዳታ ድርጅት ምናምን ሆኖ አይደለም። ፖፖ ላይቭ ይሄ። ሁለተኛው ጥያቄ ደግሞ ፖፖ ላይቭ ዓላማው ምንድን ነው? ያው ፖፖ ላይቭ ባጭሩ ዓላማው ያመረተው ኮይን አለ። ያንን ኮይን ገበያ ላይ እንዲውል ማድረግ ነው በቃ ዋና ዓላማው ማለት ነው። ይህ ማለት በዛው ፖፖ ላይቭ ላይ በጊፍት መልኩ ኮይኖችን ስንልክ ከእያንዳንዱ ጊፍቶች 30% ተቆራጭ ይወስዳል። ዋናው ገቢ ይህ ማለት አሁን ለምሳሌ ቲክቶክ ላይ ጊፍተሮች አሉ ለጌመሮች ላይቭ ላይ ቁጭ ላሉ ሰዎች ጊፍት ሲሰጡ 70%ን ቲክቶክ ተቆራጭ ይወስዳል። ይህ ነው የቲክቶክ ገቢ አይደል? ላይክ እንደዚህ ደግሞ 30%ን ነው ተቆራጭ የሚያደርገው። ገቢው ቲክቶክ ላይ 70% ቲክቶክ ይወስዳል። እዚህ ላይ ደግሞ 30% 70%ቱ ለማን ነው የሚደርሰው? ለተጠቃሚ ነው የሚደርሰው። እና ዋናው ገቢው ዓላማው ምንድነው? የፖፖ ላይ ያመረተው ኮይን አለው። ያ ኮይን ገበያ ላይ እንዲውለት ማድረግ ነው ዋናው ገቢው። ይሄ የፖፖ ላይቭ ዓላማ ይህን ይመስላል። ሶስተኛው ጥያቄ ደግሞ ፖፖ ላይቭ እውነት ይከፍላል ወይ? መክፈል ብቻ አይደለም፣ ገንዘብ እየታፈሰበት ነው ያለው። ገንዘብ በአካፋ እየታፈሰበት ነው ያለው እዚህ ፕላትፎርም ነው። መክፈል ብቻ ሳይሆን ገንዘብ እየታፈሰበትም ብዙ ሺህ ሀበሾች ላይፋቸውን እየቀየሩበት ነው። ከዛ መሀል አንዱ እኔም እየተዳደርኩበት እየኖርኩበት ያለ ፕላትፎርም ነው እና ይከፍላል። አዎ ይከፍላል። እንዴት ነው አከፋፈሉ? በኢትዮጵያ ንግድ ባንክ፣ በአቢሲኒያ፣ በአዋሽ ባንክ፣ በቴሌብር በአራቱ አይተሞች ቀጥታ በአንድ ደቂቃ ውስጥ ማውጣት እንችላለን። የሚከፍለንም ደግሞ በዶላር። ስለዚህ ፖፖ ላይቭ ከመንግስትም ጋር አብሮ እንደ ኢትዮጵያ ስታንዳርድ እየሰራ ያለ ፕላትፎርም ነው። በጣም ደስ የሚል አከፋፈሉ ለራሱ በጣም ቀላል ይሆን። ቀጥታ የባንክ አካውንታችን አስገብተን በአንድ ደቂቃ ውስጥ አካውንታችን ላይ ገብቶ እናገኘዋለን። $10 ጀምሮ ይከፍላል። ዊዝድሮ ማድረግ እንችላለን ማለት ነው። ይከፍላል። አዎ ይከፍላል ፕላትፎርሙ ማለት ነው። አራተኛው ጥያቄ ደግሞ ፖፖ ላይቭ ላይ በምን ያህል ጊዜ ተከፋይ መሆን እንችላለን? ጥያቄው የሚነሳው ፖፖ ላይቭ ላይ ተከፋይ ለመሆን ትልቅ አንድ ነገር ብቻ ነው የሚያስፈልገው። አንድ ትልቅ ነገር ብቻ ያስፈልግናል። እሱ ምንድነው? ስለ ፕላትፎርሙ ማወቅና መረዳት። እንዲህ ነው በምን ያህል ጊዜ ነው ስለ ፕላትፎርሙ የምረዳው የሚለው የእናንተ አክቲቭነትና ፍላጎት። 15 ቀን ሊሆን ይችላል፣ አንድ ወር ሊፈጅባችሁ ይችላል፣ አንድ ሳምንት ሊሆን ይችላል። እንደናንተ አቀባበል ነው ፕላትፎርሙ፣ እንደናንተ የማወቅ አቀባበል ነው። ገብቷችኋል? ካወቃችሁ በኋላ ኤጀንት ሆናችሁ ስራ ስትሰሩ ኔትወርካችሁን ካሰፋችሁ በኋላ ከዛ በኋላ ተከፋይ ናችሁ። በእርግጠኝነት 2 ወር ኦር 3 ወር በስነ ስርዓት ፍላጎት ሆናችሁ በስነ ስርዓት የምትሰሩ ከሆነ ከ1000 ከ2000 ብር በላይ ተከፋይ ትሆናላችሁ እዚህ ፕላትፎርም ላይ ማለት ነው። 2 ወር ኢማጂን አስቡት። 2 ወር ኦር 3 ወር በደንብ ከሰራችሁ ስለገባችሁ ብቻ ግን ፖፖ ላይቭ የሚከፍለው ነገር የለም። ገብታችሁ ስለተመዘገባችሁ ብቻ ማለት ነው። ስለዚህ ዋናው ስራ ምንድነው? ኤጀንት ሆነን የምንሰራው ስራ። በእርግጥ ሌሎች ኤጀንትም ሳንሆን ዝም ብለን ተቀምጠንም የምናገኛቸው ገቢዎች አሉ፣ ግን ያን ያህል አይደለም። ዋናው ስራ የሚጀምረው ስለ ፕላትፎርሙ አውቀንና ተረድተን የምንሰራው ስራ። ኤጀንት ሆነን ኔትወርካችንን ስንዘረጋ፣ በስሮቻችን ልጆች ስንመዘግብ፣ ይሄ ነው በቃ ዋናው ስራው ማለት ነው።
ስለዚህ የእናንተ አቀባበል ነው። 1 ወር ሊፈጅባችሁ ይችላል፣ 2 ወር ሊፈጅባችሁ ይችላል፣ አሊያም 1 ዓመትም 2 ዓመትም ሊፈጅባችሁ ይችላል። እንደናንተ አቀባበልና እንደናንተ ኔትወርክ ዝርጋታ ነው አከፋፈሉ ማለት ነው። ስለዚህ እነዚህ 4 ጥያቄዎች ያው በተቻለ መልኩ ለመመለስ ሞክሬያለሁ። በቀጣይ ፓርት ደግሞ የወንዶች ስራ የሴቶች ስራ የሚለው በቪዲዮ በታገዘ መልኩ ስክሪን ሪከርድ አድርገን በደንብ ዝርዝር አድርጌ ፈትፍቼ አሳያችኋለሁ። ሁላችሁም ቤቱን ሰብስክራይብ እና ላይክ እያደረጋችሁ የኛ ፋሚሊ ሁኑ።